ሰላም የተከበራችሁና የተወደዳችሁ የሀያሉ ባርሰሎና እንዲሁም የእግር ኳስ አፍቃሪዎች ቤተሰብ እንደምን ቆይታችኋል? በ32ኛው የላሊጋ ጨዋታ ክለባችን ባርሰሎና ከስፓኞል ጋር ጨዋታ አለው። ይሄ ጨዋታ ደርቢ መሆኑ ሁላችንም እናውቃለን ማለት ነው። ስለዚህ ጨዋታ አስቀድመን አንዳንድ ነገሮችን እንመለከታለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ለወዳጅ ዘመዶ ሼር ማድረጉን እንዳትረሱ። ዛሬ 1 ሰዓት ተኩል ላይ የሚደረገው ጨዋታ በክለባችን ባርሳና በስፓኞል መካከል የሚደረገው ጨዋታ ለክለባችን በጣም አስፈላጊ ጨዋታ ነው። ክለባችን ባርሳ ይህንን ጨዋታ ካሸነፈ ከተከታዩ ሪያል ማድሪድ በ9 ነጥብ ርቆ ሊጉን መብራት ይቀጥላል ማለት ነው። ትናንትና ሪያል ማድሪድ ከጂሮና ጋራ አንድ አቻ መለያየቱን ተከትሎ እንግዲህ ከኛ ጋር ያለውን የነጥብ ልዩነት ማጥበብ አልቻለም። የዛሬ ተጋጣሚያችን ስፓኞል 10ኛ ደረጃ ላይ ይገኛል ማለት ነው። 38 ነጥቦችን ሰብስቦ ባርሴሎና ካለው ነጥብ ግማሹን ብቻ ነው መሰብሰብ የቻለው። እንግዲህ እስካሁን በተደረጉት ጨዋታዎች እንግዲህ 10 ጨዋታዎችን ብቻ ማሸነፍ ችለዋል። በተቃራኒው ባርሴሎና 25 ጨዋታዎችን ማሸነፍ ሲችል ስፓኞል 12 ጨዋታዎችን ተሸንፈዋል። ከ30 ጨዋታዎች ክለባችን ባርሳ 4 ጨዋታዎችን ብቻ ነው መሸነፍ የቻለው፣ እንዲሁም አንድ አቻ ብቻ ነው ያለው ውጤት። ስፓኞል ደግሞ 8 ጨዋታዎችን በአቻ ውጤት አጠናቋል ማለት ነው። ከዚህ ጨዋታ በፊት ሁለቱ ቡድኖችን የመጨረሻ 5 ጨዋታዎችን እንኳን ብንመለከት ክለባችን ባርሴሎና ሁሉም ውድድሮች በመጨረሻ ያደረገውን 5 ጨዋታዎች ብንመለከት 4ቱን ማሸነፍ የቻለ ሲሆን በመጨረሻ እንግዲህ በቻምፒየንስ ሊግ ጨዋታ በአትሌቲኮ ማድሪድ ማሸነፉን እንግዲህ ሁላችንም የምናውቀው ነገር ነው። በተቃራኒው የምንገጥመው ስፓኞል የመጨረሻ ያደረጋቸውን 5 ጨዋታ ማሸነፍ አልቻለም ማለት ነው። ከ5ቱ ጨዋታ 3ቱን በአቻ ውጤት ሲያጠናቅቅ 2ቱን ደግሞ በሽንፈት ደምድመዋል ማለት ነው። በታሪክ እንግዲህ ሁለቱ ቡድኖች ባርሳና ስፓኞል በአጠቃላይ በሁሉም ውድድሮች 219 ጊዜ ሲገናኙ ባርሴሎና 129ን ማሸነፍ የቻለ ሲሆን በአንጻሩ ስፓኞል 44 ጨዋታ ብቻ ነው ማሸነፍ የቻለው። የተቀሩትንም 46 ጨዋታዎችን በአቻ ውጤት አጠናቋል ማለት ነው። በጨዋታው በእርስ በርስ ግንኙነታቸው ማለት ነው ባርሳ 418 ግቦችን ማስቆጠር የቻለ ሲሆን ስፓኞል 226 ግቦችን ማስቆጠር ችለዋል ማለት ነው። በሁለቱ ቡድኖች መካከል የመጀመሪያ ግጥሚያቸውን የመጀመሪያ ጨዋታቸውን ያደረጉት እንደ ፈረንጆቹ የዘመን አቆጣጠር አፕሪል 7 1929 ሲሆን በዛ ጨዋታ ባርሳ ስፓኞልን 1-0 ማሸነፍ ችለዋል ማለት ነው። ከዚህ ጨዋታ በፊት እንግዲህ የክለባችን አለቃ የሆነው ሃንሲ ፍሊክ በአንዳንድ ጉዳዮች ላይ በጋዜጣዊ መግለጫ ላይ ሀሳቡን ሰጥቷል ማለት ነው። በመጀመሪያ ደረጃ ላይ ፍሬንኪ ዲዮንግ ከጉዳቱ አገግሞ ለዚህ ጨዋታ ብቁ መሆኑን አሰልጣኝ ሃንሲ ፍሊክ አረጋግጧል። በተጨማሪ ደግሞ ከጋዜጠኞች ለቀረበላቸው ጥያቄ ሌቫንዶስኪ የቆይታ ተጠይቆ ነበር። እሳቸውም ስለዚህ ጉዳይ ከዚህ በፊት መልሻለሁ፣ አሁንም ደግሜ እናገራለሁ፣ ስለዚህ ነገር የምናወራበት ጊዜ ላይ አይደለንም ሲሉ ስለ ሌቫንዶስኪ ቆይታ ላይ ሀሳባቸውን ሰጥቷል። በተጨማሪም ሌላ ትልቅ ዓላማ አለን፣ ተጫዋቾቼ ትኩረታቸው ሊሆን የሚገባው ስለ ውድድሮች ነው ሲሉ ለጋዜጠኞች ሀሳባቸውን ሰጥቷል ማለት ነው። ኮንፈረንሱ ሌላ የተጠየቁት ጥያቄ ደግሞ ለነገው ጨዋታ ላይ ላሚን ያማል እረፍት ይሰጣል ወይ ተብሎ ለተጠየቀው ጥያቄ ለዛ ጉዳይ እንዴት ማኔጅ እንደምናደርግ እናያለን ሲሉ ሀሳባቸውን ሰጥተዋል። በተጨማሪም ሁሌም ቢሆን ጨዋታ መጀመር ለእርሱ አሪፍ ነው፣ ስለዚህ ነገር እስካሁን አልወሰንኩም፣ እስከ ነገ መጠበቅ አለብን ሲሉ ላሚን ያማል የእረፍት ሁኔታም መልሳቸውን መልሰዋል ማለት ነው። በተጨማሪ ደግሞ ጋቪም በዚህ ጨዋታ ላይ ደቂቃዎችን ማግኘት እንደሚችል ተናግሯል። ነገር ግን ሙሉ 90 ደቂቃን መጫወት እንደሚችል አይተን የምንወስነው ጉዳይ ነው ሲሉ ሀሳባቸውን ሰጥቷል ማለት ነው። ስለ ፍሬንኪ ተጠይቆ ነበር። እሳቸውም እሱም ቢሆን ነገሮችን ደረጃ በደረጃ ያስከሄደ ነው፣ ቀጣይ እርምጃ የሚሆነውን ደግሞ ነገ እናያለን ሲሉ ስለ ፍሬንኪ ዲዮንግ የተጠየቁትንም በእንዲህ ያለ መልክ መልሶታል ማለት ነው። በተጨማሪ ሃንሲ ፍሊክ ስለ ቫር ዳኝነት ተጠይቆ የነበሩ ሲሆን እሳቸውም በመልሳቸው እኔ እንደማስበው ቫር የመጣው ዳኞችን ለማገዝ ነው። ከአትሌቲኮ ጋር በነበረውን ጨዋታ ግን በቫር ክፍል የነበሩት አካላት በጨዋታ ላይ ትክክል ያልሆነ ነገር ተመልክተዋል። እናም ዳኛውን በመልሶ ምልክት እንዲያይ መጥራት ነበረባቸው ሲሉ ሀሳባቸውን ሰጥቷል። በተጨማሪም ብዙ ማሻሻል ያለብን ነገሮች እንዳሉ አስባለሁ። እውነት ነው፣ ምርጥ የሚባል ጨዋታ አይደለም የተጫወት ነው። አንዳንድ ስህተቶችንም ሰርተናል። ነገር ግን ያ ክስተት ጨዋታን አይወስነውም ሲል አለቃ ሃንሲ ፍሊክ ተናግሯል ማለት ነው። በተጨማሪ ደግሞ ከጋዜጠኞች የተጠየቁት ነገር ሪያል ማድሪዱ አሰልጣኝ የተናገረው ነገር ሃንሲ ፍሊክን ተጠይቆ ነበር። ምንም መናገር ሆነ ጉልበቴን እዚያ ላይ ማባከን አልፈልግም ሲል ሀሳቡን ሰጥቷል ማለት ነው። አለቃ ሃንሲ ፍሊክ ያ የእርሱ አመለካከት ነው፣ እኔ ትኩረት የማደርገው
ቡድኔ ላይ ነው ሲሉ ሀሳባቸውን ሰጥተዋል። እንግዲህ እንደምናውቀው አርቤሏ ስለ ዋንጫ ፉክክሩ አልተጠናቀቀም ብሎ የነበረው ሀሳቡ ላይ ነው ሃንሲ ፍሊክ ይህንን መልሳቸውን የሰጡት ማለት ነው። በተጨማሪም ከጋዜጠኞች የተጠየቁት ጥያቄ ለነገው ጨዋታ የተጫዋቾች ለውጥ ስለመኖሩ የተጠየቁት ፍሊክ ተጫዋቾቻችንን መጠበቅና የሚጫወቱትን ደቂቃ ማኔጅ ማድረግ አለብን። በቡድኑ ውስጥ ብዙ ጥራት አለ። ስለዚህ ነገ የሚጫወተው አስደናቂ ስራ ነው መስራት ያለበት ሲሉ ስለ ተጫዋቾቻቸውም ተናግረዋል ማለት ነው። በአጠቃላይ ሃንሲ ፍሊክ በጋዜጣዊ መግለጫቸው የሰጡት ይህንን ይመስል ነበር። ከዚህ ጨዋታ በፊት እንግዲህ በባርሳ በኩል የተሰማው ምንም አዲስ ጉዳት እንደሌለ እኛም ማረጋገጥ ችለናል። ነገር ግን በዚህ ጨዋታ ላይ የማይሳተፉ በጉዳት ምክንያት የሚያመልጣቸው ተጫዋቾች ራፊና፣ ማርክ በርናል ከዚህ ጨዋታ ውጪ ነው። በተጨማሪ ደግሞ አንድሬ ክርስቲያንሰን ከዚህ ጨዋታ ውጪ መሆኑን ተረጋግጧል ማለት ነው። ውድ አድማጮቻችን እናንተስ ከዚህ ጨዋታ ላይ ከክለባችን ባርሰሎና ላይ ምን ትጠብቃላችሁ? ጨዋታውን አሸንፈው ከተከታዩ ሪያል ማድሪድ ነጥቡን ያርቃል ብላችሁ ታስባላችሁ? ይህንን ሀሳባችሁን በኮሜንት ልታሳውቁን ትችላላችሁ። አብራችሁን ስለነበራችሁ ስለተከታተላችሁን ከልብ አድርጌ